የኔ ህይወት እጅግ አስደሳች የሆነው ከሷ ጋር ትዳር ከመሰረትኩ በኋላ ነው። ስኬቴ ሁሉ የሷ ነበር። የእንግሊዝ ጠቅላይ ሚኒስትር የነበረው ዊንስተን ቸርችል። ስኬታማ ለመሆን ከሴት ራቅ ለሚለው ንግግር ያለህ አመለካከት እንዴት ታየዋለህ? ሰላም፣ እንዴት ናችሁ ውድ የኖናቲው ቤተሰቦች? ዛሬ ስለ ስኬታማ ሰዎችና በጀርባቸው ስለነበረው ድብቅ የሴት ልጅ ኃይል እንመለከታለን። ምክንያቱም በዚህ ዘመን ስኬታማ ለመሆን ከሴት መራቅ አለብህ፣ ከቤተሰብና ከወንድም እህት መለየት አለብህ የሚለው ትምህርት የራሱ የሆነ ትርጉም እያለው እኛ ግን አንድምታውን በተሳሳተ መንገድ በመረዳት በጀርባው ያለው ቅመም ማጣፈጥ ግን አልቻልንም። በዚህ ቪዲዮ ከነዚህ ቃላት በተቃራኒ ያለው እውነታና የነዚህ ቃላት ስህተት እንመለከታለን። የመጀመሪያው ሴት ውጤታማ ለመሆን እንቅፋት ናት የሚለው አስተያየት ነው። እንዲህ ሲባል ብዙዎቻችን ከነጭራሹ ሴት ባለችበት ስኬታማ መሆን እንደማይቻል እናስባለን። እውነታው ግን በተቃራኒው ነው። ከብዙ ስኬታማ ሰዎች ጀርባ ያለው አንድ ታሪክ መዘን እንመልከት። የእንግሊዝ ጠቅላይ ሚኒስትር የነበረው ቸርችል በአንድ ወቅት ስለ ባለቤቱ ሲናገር የኔ ህይወት እጅግ አስደሳች የሆነው ከሷ ጋር ትዳር ከመሰረትኩ በኋላ ነው። ስኬቴ ሁሉ የሷ ውጤት ነው ብሎ ነበር። ቸርችል በሁለተኛው የዓለም ጦርነት ወቅት እንግሊዝን የመራና ዓለምን ከናዚ ወራራ የታደገ ታላቅ መሪ ነው። ነገር ግን ከዚህ ገናና ስም ጀርባ ሚስቱ ባትኖር ኑሮ ቸርችል ዛሬ የምናውቀው አይነት ሰው ላይሆን ይችል ነበር። ሚስቱ ብቸኛዋ የልቡ መልህቅ ነበረች። መሪው በጣም ቸልተኝነት የሚታይበት፣ በቶሎ የሚቆጣና አንዳንዴም ተስፋ የመቁረጥ በሽታ ነበረበት። ሚስቱ ደግሞ እጅግ ረጋ ያለች፣ ብልህና የሰውን ስሜት የምትረዳ ነበረች። በአንድ ወቅት ለስልጣን ባለው ፍቅር የተነሳ ከሰዎች ጋር ያለው ግንኙነት እየተበላሸ ሲሄድ ሚስቱ እንዲህ የሚል ደብዳቤ ጽፋለች። ውድ ዊንስተን፣ ሰዎች ካንተ እየራቁ ነው። ለሰዎች ያለህ አመለካከት እንዲህ ከሆነ ማንም አይከተልህም። እባክህ ትሁት ሁን ብላ በመጽሐፍ ራሱ እንዲያርምና የህዝብ ተወዳጅነት እንዲያገኝ አድርጎታል። ሁለተኛው ባለ ታሪካችን ከእናቱ ድጋፍ ያገኘው ቶማስ ኤዲሰን ነው። የዓለምን ታሪክ በፈጠራዎቹ የቀየረው ቶማስ ኤዲሰን ለስኬቱ ብቸኛዋ ምሰሶ እናቱ መሆኗን በኩራት ይናገራል። ኤዲሰን ህፃን እያለ በትምህርት ቤቱ ጭንቅላቱ የማይሰራ ደነዝ ተብሎ ከትምህርት ቤት ተባረረ። ትምህርት ቤቱ ለእናቱ የሰጣት ደብዳቤ ልጅሽ ደነዝ ስለሆነ እኛ ማስተማር አንችልም የሚል ነበር። እናቱ ግን ይህን ደብዳቤ ለልጇ ስታነብለት ልጅሽ በጣም ጎበዝ ስለሆነ ይህ ትምህርት ቤት ሊያስተምረው አይችልም፣ ስለዚህ ቤት ውስጥ አስተምሪው ተብለዋል ብላ ዋሸችው። በራሱ እንዲተማመን አደረገችው። ኤዲሰን ከብዙ ዓመታት በኋላ እናቴ እኔን የፈጠረችኝ ሰው ናት፣ በእኔ ሙሉ እምነት ነበራት፣ ለሆነ ነገር እንደምበቃ እንድሰማ አድርጋኛለች ብሏል። ሶስተኛው ባለ ታሪካችን ከእህቱ ድጋፍ ያገኘው ቪንሰንት ቫን ጎህ ነው። ታዋቂው ሰዓሊ ቪንሰንት በህይወት ዘመኑ በአእምሮ ህመምና በድህነት ሲሰቃይ እህቱ ትልቅ የሞራል ድጋፍ ሆናበታለች። ቫን ጎህ ስራዎቹ ሳይሸጡለትና በዓለም ተቀባይነት ሳያገኝ በከፍተኛ ጭንቀት ውስጥ በነበረበት ወቅት እህቱ ዊል በደብዳቤዎች አማካኝነት የጥበብ ስራው እንዲቀጥል ታበረታታው ነበር። እሷ ራሷ የሴቶች መብት ተሟጋች ነበረች። ቪንሰንት የሰላም ስሜት እንዲሰማውና በችሎታው እንዲተማመን ዘወትር ተደግፈው ነበር። የእነሱ የደብዳቤ ልውውጥ ዛሬ ድረስ የቫን ጎህን ስነ ልቦና ለመርዳት እንደ ትልቅ መረጃ ያገለግላል። በአስቸጋሪ ሰዓት ዓለም ፊቷን ስታዞርበት ቤተሰባዊ ፍቅርና የእህቱ መከታ መሆን ስራዎችን እስከ ህይወት ፍጻሜ እንዲቀጥል አድርጎታል። ከዚህ በዘለለ የሴቶች ጥንካሬ ለውጤት አጋዥነት ብንመለከት የንግስት አስቴር ታሪክ መመልከት ይቻላል። ንግስት አስቴር በድፍረት በንጉሱ ፊት የቀረበችበትና ንጉስንና ሃማን ለግብዣ የጠራችበት ክፍል እንመልከት። ንጉስ አርጤክስስ በክፉ አማካሪው በሃማ ምክር ተታሎ አንድን ህዝብ ለማጥፋት አዋጅ አውጥቶ ነበር። ንግስት አስቴር ግን በጾሙና በጸሎት ተዘጋጅታ በታላቅ ብልሃት ንጉስን በግብዣ ጠርታ የእቅዱን መጥፎነትና የአማካሪውን ተንኮል አስረዳችው። ንጉሱ ካለማወቅ ሊፈጽመው ከነበረው የደም ጥፋትና የታሪክ ጠባሳ የተረፈው በሚስቱ የአነጋገር ጥበብና ድፍረት ነበር። በተጨማሪ ኢትዮጵያዊቷ ንግስት እሌኒ ብንመለከት የ12 ዓመት ልጅ ንጉስ በሆነበት ጊዜ መንግስቱ በልምድ ማጣትና በውስጥ ሽኩቻ ሊፈርስ ይችል ነበር። ጥበበኛዋ እሌኒ ግን እንደ ሞግዚትና ዋና አማካሪ በመሆን መንግስቱን በበላይነት ትመራ ነበር። ወጣቱ ንጉስ በችኩልነት ስህተት እንዳይሰራና ግዛቱ እንዳይበታተን በጥበብ ጠብቃ ቆይታለች። ታሪኳን እጅግ አስገራሚ የሚያደርገው ደግሞ የኢትዮጵያ የውጭ እርዳታ ለመጠየቅ ያደረገችው ጥረት ነው። በወቅቱ የአዳል ኃይል እየጠነከረ መምጣቱንና ለኢትዮጵያ ትልቅ አደጋ መሆኑን ቀድማ የተረዳችው እሌኒ ነበረች። ወንዶቹ መኳንንትና ንጉሱ አደጋውን በትኩረት ባላዩበት በዚያ ዘመን እርሷ ግን በ1509 ዓመተ ምህረት ማቴዎስ የተባለውን አርመናዊ መልእክተኛ ወደ ፖርቹጋል ንጉስ በመላክ ወታደራዊ ትብብር ጠየቀች። ምንም እንኳን እርዳታው የደረሰው እርሷ ከሞተች በኋላ ቢሆንም በ1533 ዓመተ ምህረት የመጡት የፖርቹጋል ወታደሮች አገሪቱን ከሙሉ ውድቀት ያዳኑት እርሷ ቀድማ በተነሰሰችው የዲፕሎማሲ ጥበብ ምክንያት ነበር። ስኬታማ ለመሆን ሴቶችን ማራቅ አለብህ የሚለው አስተሳሰብ ከእውነት የራቀ ነው። ልብ ማለት ያለብን መጥፎ ግንኙነት ስኬት እንደሚያደናቅፍ በደንብ መረዳት አለብን።
በሶሻል ሚዲያ የሚሰጡትን ትምህርቶችም ከዚህ አንፃር እንደሆኑ መገንዘብ ይገባናል። ነገር ግን ትክክለኛ አጋር የህይወት ራዕይን ታጋራለች። እናት የህልም መሰረትና የጥንካሬ ምንጭ ናት። እህት በምክርና በቅርብ ክትትል የህይወት አጋዥ ናት። ስኬት ማለት ብቻህን መታገል ማለት ብቻ ሳይሆን የሚደግፉና የሚያበረታቱ ሰዎች ባሉበት አካባቢም ጭምር ጠንክሮ መስራት ነው። ሴቶችን ማክበርና ከጎንህ ማሰለፍ ለስኬት እንጂ ለውድቀት ምክንያት አይሆንም። ወንዶች አንዳንዴ በጉልበትና በችኮላ ነገሮችን ለመጨረስ ስንሞክር፣ ሴቶች ደግሞ ነገሮችን በብልሃትና በስሜት ሚዛን እንድንመለከት ይረዱናል። ስለዚህ ስኬታማ ለመሆን ሴትን ማራቅ ሳይሆን ትክክለኛዋን ሴት መምረጥና ለእናቶችና ለእህቶች የሚገባውን ክብር መስጠት ነው ዋናው የስኬት ቁልፍ። በስተመጨረሻ በሐሳብ ዙሪያ በቀዳሚነት ከሚጠቀሱት የዓለማችን ደራሲዎች አንዱ ያስቀመጠው ሐሳብ በመጥቀስ እንጨርሰው። አንዳንድ ወንዶች በሚወዷቸው ሴቶች፣ በሚስታቸው፣ በእናታቸው ወይም በእህታቸው እንደሚሸነፉ ያውቃሉ። ይህን ጠቃሚ እውነት የማይቀበል ወንድ ሌሎች ኃይሎች ተዳምረው የማይሰጡትን ስኬታማ የሚያደርገውን ኃይል በፈቃዱ ያጣል ይላል። ይህ ሲባል ጤናማ ያልሆነና ቶክሲክ ሪሌሽንሺፕ ግን ስኬትን ያደናቅፋል ብቻ ሳይሆን የሴት ልጅ ስኬታማ ማድረግ ላይ ያላትን አቅም ያክል ማጥፋትም ላይ እንደማትታማ ለሁሉም ግልጽ ነው። ውድ ቤተሰቦች ቪዲዮ ከወደዳችሁት ቻናሉ አዲስ ነውና ሰብስክራይብ ማድረጋችሁን አትርሱ። የእናንተ ሐሳብ አስተያየትን በኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ይመቻችሁ።